ሚኖር ካለ እሱ ራሱ ነው። ባል በበፊት ፍቅረኛው ስም የሴት ልጃችን ስም ይጠራ ብሎ ሙጠኝ ቢል ቢጫ ካርድ አለም ረድ ቀይ ካርድ። እኔ በነገራችን ላይ ኤክስ በሚል ራሱ አላምንም ማለት አልወድም። ኤክስ ምንድነው ኤክስ? እኔ ይኸውልህ ሰዎች ትዳር አድርገው ከዛ ከተለያዩ የበፊት የትዳር አጋሪ ማለት ይችላል። ምክንያቱም ትዳር አድርገው የተለያዩ ሰዎች መልሰው የመገናኘት እንትናቸው በጣም ዝቅ ያለ ነው። በስሜትም ተቋስለው በንግግርም በሁሉ ነገር ተፈታትነው ስለሆነ ተመልሶ የመገናኘት ነገራቸው ያንገሸግሻቸዋል። እንደውም ስለምስና እህትና ወንድም ሊሆኑ ይችላሉ፣ ልጆች ካለ አብረው ሊያሳድጉ ይችላሉ ምናምን ብዙም ጊዜ ቶሎ ተመልሰው ወደዛ ነገር የመሄድ የለም ከጥቂት ሰዎች በስተቀር። ይሄ ግን ኤክስ የሚባለው በቦይፍሬንድ ወይ ገርልፍሬንድ ምናምን ነገር ከሆነ ማንኛውም ግንኙነት ለትዳር እንዲያደርስህ ነው አንተ ዋናው